ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የዩቲዩብ ቤተሰቦች ደህና ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንግዲህ ጠፍቻለሁ። ከእነ እሙ ኢልሃም ጋር ነበር አብሬ እየሰራ ያለሁት አንድ ሁለት ቪዲዮ አብረን ሰርተን ከዛም በኋላ እኔ ያው አልተመቸኝም አልሄድኩም ወደዛ፣ እነሱም አልመጡም። ኢንሻአላህ ግን ከዚህ በኋላ አዳዲስ ቪዲዮዎችን እየሰራን እንለቅላችኋለን። ዛሬ እኔና ልጄ ቪዲዮ ልንሰራ ነውና የሆነ ሀሳብ መጥቶልኝ እስኪ ዛሬ ልጄን የሆነ ፕራንክ ላድርገው ብዬ አስቤ ነው እና ፕራንክ አድርገዋለሁ። እስኪ ምን እንደሚል አብረን እንሰማለን። ያው ካሜራው አለ አይቶታል፣ ግን ስለማያውቅ ብዙም ስለማይገባው እስኪ አወራውና የሆነ ነገር ጠይቀውና እስኪ ምን እንደሚል አብረን እንሰማለን። አብራችሁን ቆዩ። ዛኪዬ ናማ እንዴ ና ናይ ነይ ፍቅር ነይማ፣ የሆነ ነገር ልጠይቅሽ ነው። እኔን ትወደኛለህ የኔ ፍቅር? እና እኔ አረብ ሀገር ሁኜ ብዙ ነገር አድርጌልሃለሁ። ጫማ ገዝቼልሃለሁ፣ ልብስ ገዝቼልሃለሁ አይደል? አሁን አረብ ሀገር ልሄድ ነኝ። ለምን ታለቅሳለህ እኮ? ለምን ታለቅሳለህ? እኔ እኮ ጫማ ገዛልሃለሁ፣ የሚያስፈልግህን ነገር አሟላልሃለሁ። ለምን ታለቅሳለህ? እና ብሄድ አባትህ አለ አይደል? እና አባትህ አለ፣ አያትህ አለች፣ እኔ ሄጄ ከዛም በኋላ አሁንም ደግሞ ሄጄ አረብ ሀገር ከዛ የሚያስፈልግህን ጫማ፣ ልብስ፣ ሌላ ነገር መጫወቻ እገዛልሃለሁ። ልሂዳ? ኧረ ልሂድ። ታው ቆይ አንተ ብሄድስ እኔ ምን አደርግልሃለሁ? ምን አደርግልሃለሁ? እናቴ ስለሆንክ አልሄድ የኔ ማር። እኔ እዛ ሁኜ እናፍቅህ ነበር ወላሂ በል አውቀህ እናፍቅሃለሁ። ስናፍቅ ምን ትላለህ? ታለቅሳለህ? የምርህ ነው? ከዛስ ማን ያባብልሃል? ማን ያባብልሃል? ማንም አያባብልህም። ራስህ ዝም ትላለህ። ስናፍቅህ የምታለቅሰው ወላሂ በል። ፍቅር ትምህርት ቤት ማን ነበር የሚያደርስህ? ሰዓዳ እና ሀያት እና ሰዓዳ። ከዛ እሺ፣ ከዛ እኔ ስናፍቅህ ደግሞ ታለቅሳለህ። የኔ ፍቅር እና አሁን አልሄድ ወይኔ። እንግዲህ ውድ ቤተሰቦች በነገራችን ላይ ያው ሂጂና የሆነ ነገር ገዝተሽልኝ ነይ የሚል መስሎኝ ነበር። እንግዲህ ዛኪር አትሂጂ አንቺ እኮ እዛ ሆነሽ አለቅስ ነበር እያለ ነው። እንግዲህ እኔም አልሄድም ከዚህ በኋላ። እንግዲህ ዛኪዬ ዩቲዩብ ከፍተናል እና ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ አድርጉልን በላቸው። እስኪ ላይክ አድርጉልን በላቸው። ላይክ ሰብስክራይብ አድርጉልን፣ ጮህ እንዲሰሙ። ላይክ እና ሰብስክራይብ ሼር አድርጉልን። አዳዲስ ቪዲዮ ከእናቴ ጋር እንሰራለን በላቸው። እናቴ ጋር እንሰራለን ቪዲዮ በላቸው። እናቴ ጋር ቪዲዮ እንሰራለን የኔ ፍቅር የኔ አባት። ከዛም በኋላ እናቴ ጋር ቪዲዮ እየሰራን እንለቃለን። ውድ ቤተሰቦቻችን እንግዲህ ዛኪዬ ጋር ልጄ ጋር ቪዲዮ እየሰራን እንለቅላችኋለን እና አዳዲስ ቪዲዮዎችን እንሰራለን። እናንተም ደግሞ ከጎናችን ሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ከጎናችን ሆኑ፣ ከጎን የሆኑ ውድ ቤተሰቦች እንግዲህ የስደት እህታችሁ ነኝ። እኔም ሰብስክራይብ አድርጉልኝ፣ አካውንቴን ስለምታደርጉልኝም በጣም አመሰግናለሁ። እንግዲህ ያው ቪዲዮ እየለቀኩ አይደለም፣ ቅድም እንደነገርኳችሁ ቶሎ ቪዲዮዎችን እየለቀኩ አይደለም። ከዚህ በኋላ ግን ኢንሻአላህ ቪዲዮዎችን እሰራለሁ። ማሮቼ፣ ውዶቼ፣ ፍቅሮቼ ሰብስክራይብ አድርጉልኝ፣ አካውንቴን አሳድጉልኝ ለማለት ነው የመጣሁት። ያኔ ላለመጥፋት ነው የመጣሁት እንጂ ያኔ እንትን ቪዲዮ ምናምን ዛኪርን ፕራንክም ላደርገው ነበረ። ዛኪር ግን ያው አትሂጂ አለ። ከዚህ በላይ ግን ላስጨንቀውም አልፈለኩም እና ውድ ቤተሰቦቼ ሰብስክራይብ አድርጉ በላችሁ። እስኪ
ሰብስክራይብ አድርጉልን በላቸው። ሰብስክራይብ አድርጉልን ፍቅር እና ውድ ቤተሰቦቼ ዛሬ እንግዲህ ቪዲዮ ይሄንን ይመስላል። ከዛኪ ጋር እንግዲህ ያው ከዛኪዬንም በዚሁ አስተዋወቅኳችሁ። ታወቃችኋል ቤተሰቦቻችን ታወቃችኋል። እና ስለዚህ ውድ ቤተሰቦቻችን ሰብስክራይብ፣ ላይክ፣ ሼር አድርጉልን። ያው ይሄን ነው የሚባል ቪዲዮን ባንሰራም አበረታቱን፣ ሼር አድርጉልን፣ ሰብስክራይብ አድርጉልን። እንደምታበረታቱኝም ተስፋ አደርጋለሁ። የኔ ውድ ማሮ እስኪ ትንሽ ቪዲዮ ልቅረጽላችሁ ብዬ ነው። እንግዲህ እንደምታውቁት ኢትዮጵያ አሁን ላይ ክረምት ነው፣ ግን ክረምቱ እንደ ድሮ አይደለም። ያኔ ብዙም አይደለም ዝናቡ፣ አልፎ አልፎ ነው እየዘነበ ያለው በ3 ቀን ምናምን። ድሮ ያው ክረምት ሲባል ኢትዮጵያ እንግዲህ ታውቁታላችሁ በጣም ኃይለኛ ዝናብ አለ ምናምን፣ ከቤት ያስወጣም ነበር። አሁን ግን እንደ በፊቱ አይደለም። ግን ቢሆንም አልሐምዱሊላህ እየዘነበ ነው ውድ ቤተሰቦች። እና ዛሬ እስኪ ትንሽ ቪዲዮ ልቀርጽላችሁ ብዬ ነበረ። ያው ብዙም አይደለም፣ ያው ግቢ ውስጥ ስለሆንኩኝ ብዙም አይታይም። እና ማሮቼ እስኪ አበረታቱኝ፣ ሰብስክራይብ አድርጉልኝ። አካውንቴ ያው ቪዲዮ እየሰራሁ አይደለም፣ ግን እመጣለሁ ኢንሻአላህ እሰራለሁ። ከእነ እሞ ኢልሃም ጋር ነው የምታውቁኝ። ከነሱ ጋር 1-2 ቪዲዮ ሰርቻለሁ። ከዛ ውጭ ግን አልሰራሁም። እና ማሮቼ ቪዲዮዬን ላይክ ሼር እያደረጋችሁ ያው የምለቃቸውን ቪዲዮዎች ይውልኝ። ከዚህ በኋላ ግን እለቃለሁ ኢንሻአላህ እሰራለሁ። ያው አሁን በቅርብ ነው ኢትዮጵያ የገባሁት እና ትንሽ አሞኝ ነው የጠፋሁት። ማሮቼ ቪዲዮዬን ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። እና እስኪ ትንሽ ላሳያችሁ። ዝናቡ በጣም ነው የሚያምረው በነገራችን ላይ ዋው በጣም ያምራል። ጦሳ ነው ይሄ የምታዩት። እንግዲህ ጦሳን የምታውቁ ልጆች የደሴ ልጆች ምናምን ካላችሁ ታውቁታላችሁ። ይሄ ከፊት ለፊት የሚታየው ተራራ ጦሳ ተራራ ይባላል። ጦሳ ተራራ እና በጣም ነው የሚያምረው፣ ደስ ይላል። የምር በጣም ነው ደስ የሚለው። እና ማሮቼ ውዶቼ ፍቅሮቼ አበረታቱኝ፣ ሼር ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። የምለቃቸውን ቪዲዮዎች ያው እንደነገርኳችሁ አሁን በብዛት እየለቀኩ አይደለም፣ ግን ኢንሻአላህ እሰራለሁ። እና በጣም ነው የሚያምረው ዝናቡ። ልጅ እዚህ ጋር ራሱ እየተጫወተ ነው፣ እየተሯሯጠ ደስ ብሎት እየተጫወተ ነው። ነው ከግቢ ውጭ መውጣት ስላልቻልኩኝ ነው እዚሁ ግቢ ውስጥ ነው እየቀረጽኩት ያለሁት ቪዲዮውን። እና ውድ ቤተሰቦች አበረታቱኝ፣ ላይክ ሼር ሰብስክራይብ አድርጉልኝ። ኢንሻአላህ እመጣለሁኝ በአዳዲስ ቪዲዮዎች እሰራለሁ። ቪዲዮ ኢንሻአላህ ካላህ ጋር። አባቴ በሩን ዝጋ፣ ዛኪ ዝጋ በሩን። እና እንግዲህ ሀገራችን ዝናብ እየዘነበ ነው በዚህ ሰዓት። አረብ ሀገር እንግዲህ በጣም ኃይለኛ ሙቀት ነው አውቃለሁና እህት ወንድሞቼ እንግዲህ አላህ ያበርታችሁላችሁም በያላችሁበት። ሙቀቱ በጣም ከባድ ነው አሁን በዚህ ሰዓት። በነገራችን ላይ እዚህም እኛ ሀገራችንም ራሱ ወላሂ ሙቀቱ ነው እንደስከዛሬው ብርድ ምናምን። አሁን ደሴ በጣም ኃይለኛ ብርድ ነበረው በፊት። አሁን ላይ ግን እንደ በፊቱ ብርድ አይደለም፣ ሙቀት አለ የምር። አሁን ክረምት እንደመሆኑ ምናምን አይደለም፣ ሙቀት አለና እና ፍቅሮቼ አበረታቱኝ። ላይክ ሼር ሰብስክራይብ እያደረጋችሁ ቪዲዮዬን እዩት። ያው ያኔ እንደዚህ እዩት የሚባል ቪዲዮን ባልሰራም ሰብስክራይብ አድርጉኝ። ሰብስክራይብ እያደረጋችሁ አበረታቱኝ። እሺ ማሮቼ